የሊቢያ ኢንተርናሽናል የሪኮግናይዝድ የሆነው መንግስት የኤታማዦር ሹም የሆኑት መሐመድ አሊ አህመድ አልሐዳድ እና ሌሎች ሲኒየር ጀነራሎች ትላንትና በደረሰባቸው የፕሌን አደጋ መሞታቸው እየተነገረ ነው ያለው። ጻጽን አስመልክቶ በዚህ ሰዓት እጅግ አስደሳች የተባለ መረጃ ይዤላችሁ መጥቻለሁ። እንዲሁም አንድ የጥንቃቄ መረጃም እነግራችኋለሁ። አሁን በተሰማ ሰበር መረጃ የእስራኤል የጦር አዛዥ ኢያዝ ዛሚር የኢራን የሚሳኤል ልምምድ ድንገተኛ ጥቃት ለመፈጸም ታክቲካል ሽፋን ሊሆን እንደሚችል አስጠነቀቁ። ጻጽን አስመልክቶ በዚህ ሰዓት እጅግ አስደሳች የተባለ መረጃ ይዤላችሁ መጥቻለሁ። እንዲሁም አንድ የጥንቃቄ መረጃም እነግራችኋለሁ። እንግዲህ በ24 ሰዓት ባለሞላ ጊዜ ውስጥም 11 ሚሊዮን ብር ተሰብስቧል። የታሪክ መዝገብ ላይ የሚሰፍር ታላቅ የተባለ ድንቅ ተግባር በኢትዮጵያውያን እንግዲህ ተፈጽሟል። በተጽዕኖ ፈጣሪው በአዶናይ በኩል የተጀመረው ወገኖቻችን የእንርዳ ጥሪ እጅግ አስገራሚ ነበረ። ከገንዘቡ ባሻገር በቁሳቁስ ደረጃ እንግዲህ የሚደረገው ድጋፍም እንግዲህ በአካል ተገኝቼ ለመመልከት እንደቻልኩትም እጅግ የሚገርም ኢትዮጵያዊነት የተመለከትኩበት ነበረ። በህጻጽ ለሚገኙ ወገኖቻችን 24 ሰዓት ባልሞላ ጊዜ ውስጥ እንግዲህ ከ11 ሚሊዮን ብር በላይ መሰብሰብ ተችሏል። የኢትዮጵያውያን የርህራሄ ማዕበል እጅግ አስገራሚ ነበረ። የኢትዮጵያውያን አንድነት በተግባር እንግዲህ ለማየት ችለናል። በህጻጽ በረሃብ ለሚሰቃዩ ህፃናትና እናቶች የደረሳችሁ በገንዘብና በቁሳቁስ የረዳችሁ ሁላችሁም እንግዲህ ወገኖቻችን በእውነት ለመናገር ታላቅ ምስጋና ይገባችኋል። እንዲሁም የወገኖቻችን ረሃብ እንደራሳችሁ ቆጥራችሁ ስትተባበሩ ለነበራችሁ ትልቅ ምስጋና ይገባችኋል። ከዚህ ጋር ተያይዞ አሁን ላይ እንግዲህ ወደ ተከፈተው አካውንት ምንም አይነት ገንዘብ እንዳታስገቡ እንግዲህ በአዶናይ በኩልም ጥሪ ተላልፏል ማለት ነው። አሁን በተሰማ ሰበር መረጃ የእስራኤል የጦር አዛዥ ኢያዝ ዛሚር የኢራን የሚሳኤል ልምምድ ድንገተኛ ጥቃት ለመፈጸም ታክቲካል ሽፋን ሊሆን እንደሚችል አስጠነቀቁ። ይህንንም ተከትሎ ወታደራዊ አዛዡ ኢያዝ ዛሚር ስጋታቸውን ለአሜሪካ ማዕከላዊ ኮማንድ ሴንትኮም አሳውቀዋል ሲል አክሲዮስ ዘግቧል። በተያያዘ የአሜሪካው ሴናተር ሊንድሴ ግርሃም ለእስራኤል ኃይለኛ ማስጠንቀቂያ ያስተላለፉ ሲሆን ሐማስ በጋዛ ውስጥ እንደገና ራሱን እየገነባ ነው፣ ስልጣኑን እያጠናከረ ነው፣ እናም የተኩስ አቁም ስምምነት ብቻውን ሰላምን አያረጋግጥም፣ እስራኤል አስቸኳይ እርምጃ እንድትወስድ አሳስበዋል። ሴናተሩ አክለውም ቱርክ በጋዛ የሰላም ማስከበር ላይ መሳተፍ የለባትም ሲሉም አስጠንቅቀዋል። ትናንት አመሻሹን በተሰማ ሰበር ዜና ከቱርክ ወደ ሊቢያ ሊበር የነበረ አንድ የግል አውሮፕላን ላይ የነበሩ ጠቅላላ የሊቢያ የጦር ኦፊሻሎች በፕሌኑ መከሰሱ ምክንያት መሞታቸው የተነገረ ነው የሚገኘው። ከነዚህ የጦር ኦፊሻሎች መካከል ይሄኛው የምትመለከቱት ጀነራል አልሐዳድ የተባለው የሊቢያ ቺፍ ኦፍ ስታፍ ደግሞ የሊቢያ ጠቅላይ ኤታማዦር ሹም ይገኝበታል። እንግዲህ ማክሰኞ ዕለት ማለት ነው እነዚህ የጦር ኦፊሻሎች ከሊቢያ ተነስተው ወደ አንካራ በመግባት ወር ደግሞ ወደ ቱርክ በመግባት ቱርክ ከሚገኙ የተለያዩ የጦር ኦፊሻሎች ጋር ንግግር ሲያደርጉ እንደነበረ ተመልክተናል። አይ ቲንክ እሱ ንግግራቸውና እሱን ዲፕሎማሲ ነገራቸውን ከጨረሱ በኋላ ወደ ሀገራቸው ሊመለሱ በነበረበት ሰዓት ነው እንግዲህ አውሮፕላናቸው ከተነሳ በኋላ ከአንካራ ጥቂት ኪሎ ሜትሮች ርቀት ላይ ተከስክሶ በውስጥ የነበሩ ጠቅላላ ሙሉ የሊቢያ የጦር ኦፊሻሎች የሞቱት። እስካሁን ድረስ ባለኝ መረጃ ከሆነ በቱርክ አካባቢ የሚገኘው የአየር ክልል ወር ደግሞ የስፔስ ሙሉ በሙሉ ተዘግቷል። ዴር ሰስፔክቲንግ ፋወር ፕሌይ ወር ደግሞ ተመቶ የወደቀ ነው እየመሰለ የሚገኘው። ቴክኒካል ፌለር ምናምን ቢሆን ያው አየር ክልል የሚዘጉበት ምንም ምክንያት አልነበርና ወይ ተመቶ ወድቋል ወር ደግሞ something happened። አዲስ መረጃዎች የሚወጡ ከሆነ ማሳውቃችሁ ይሆናል። ፎሎ ማድረጋችሁ እንዳትረሱ። የሊቢያ ኢንተርናሽናል የሪኮግናይዝድ የሆነው መንግስት የኤታማዦር ሹም የሆኑት መሐመድ አሊ አህመድ አልሐዳድ እና ሌሎች ሲኒየር ጀነራሎች ትላንትና በደረሰባቸው የፕሌን አደጋ መሞታቸው እየተነገረ ነው ያለው። ትላንትና በእኛ ወደ 5 ሰዓት አካባቢ ነው ይህ አደጋ የደረሰው። ሊቢያ እንግዲህ እንደምታውቁት ከሙአመር አልቀዛፊ ሞት በኋላ ኬዮስ ውስጥ ገብታ ሁለት ፓራሌል መንግስት ነው ያለው። አንደኛው እንግዲህ ትሪፖሊ ያለው ኢንተርናሽናል ሪኮግናይዝድ የተደረገው የሊቢያ መንግስት ተብሎ የሚታወቀው ነው። የዛ መንግስት ኤታማዦር ሹም የሆኑት መሐመድ አሊ አህመድ አልሐዳድ እና ከሳቸው ጋር የነበሩ ሌሎች ጀነራሎች የሊቢያ የምድር ጦር አዛዥ የነበሩ ጀነራል ኤንድ የሚሊተሪ ማኑፋክቸሪንግ ኦር በእኛ ልክ ሜቴክ እንደሚባለው አይ ቲንክ እና የዚያንን ተቋም የሚመሩ ሌላ ጀነራል ደን ደግሞ የራሳቸው የቺፍ ኦፍ ስታፉ አማካሪ የሆኑ ግለሰብ ኤንድ ደግሞ የሚሊተሪ ፎቶግራፉም አብረው ነበሩ ከክሪው ውጪ ከአብራሪውና ከአስተናጋጆቹ ውጪ ማለት ነው። ይሄ ፕሌን ሲከሰከስ እነዚህ በሙሉ ነው ህይወታቸው ያለፈው። እነዚህ ሰዎች እንግዲህ በሊቢያና በቱርክ መካከል ያለውን የሚሊተሪ አላያንስ ለማጠናከር ቱርክ ተጉዘው ነበረ። እዛ ከቱርክ ዲፌንስ ሚኒስትርም ጋር ምናምን ውይይት ነበራቸው። ቢዝነሳቸውን ጨርሰው ሲመለሱ ከአንካራ ከቱርክ ዋና ከተማ ከሆነችው ከአንካራ ነው እንግዲህ ፕሌናቸው ከአንካራ አየር ማረፊያ ተነስቶ በተወሰኑ ደቂቃዎች ውስጥ ኮንታክት ሉዝ ማድረጉና ደን መከስከሱ የታወቀው። ብዙ ጥያቄዎች የተነሱ ነው። እንዴት ሊከሰከስ ቻለ? ምንድነው የሚሉ ጥያቄዎች ገና ኢንቨስቲጌሽን ሊጀመር ነው። አንደኛ የተጠቀሙት ፕሌን ፋልከን 50 የሚባለው ጀት ባለ 3 ሞተር ጀት ነው። ደን ደግሞ ኦን ቶፕ ኦፍ ዳት ደግሞ ረጅም የሆነ ክሊር የሆነ ትራክ ሪከርድ ያለው ነው። ሁሌ ቼክ ተደርጎ ምናምን
ምናምን ምንም አይነት ብልሽት የሌለው ፕሌን ነበረ። አሁን ግን ኤሌክትሪካል ማልፈንክሽን ነው እየተባለ ያለው ኦር የኤሌክትሪካል መስመሮቹ ላይ ማልፈንክሽን አድርጎ ነው አደጋ የተከሰተው እየተባለ ነው። ሰው ከጀርባው ሰው አለው የሰው እጅ አለው የሚለው ነገር መጣራት ስላለበት እንግዲህ ሊጣራ ነው ማለት ነው። ቱርክም የራሷን የሆነ አጣሪ ኮሚቴ ያዋቅራለች። ደን ደግሞ ሊቢያም ያንን የራሷ የሆነ አጣሪ ኮሚቴ ያዋቅራ እንግዲህ ልካለች። ሰው ጆይንትሊ ይህንን ጉዳይ ያጣራሉ ተብሎ ይጠበቃል። ሲሲቲቪ ካሜራዎች ምናምን ነገር ፕሌኑ ክራሽ ያደርግ የነበረውን ፍንዳታ ምናምን በተወሰነ መልኩ ሲያሳዩ ነበረ። ለማንኛውም እኒ ግለሰብ መሐመድ አሊ አህመድ አልሐዳድ የሚባሉት ግለሰብ ሊቢያ ውስጥ አንድ ወጥ ሰራዊት እንዲኖርና በሁለቱ መንግስታት መካከል አንድነት እንዲመጣ ሊቢያ አንድ ወጥ ሰራዊት እንዲኖራት ከፍተኛ ጥረት ሲያደርጉ የነበሩ ግለሰብ እንደሆነ ይታወቃል። ቱርክ በኢንተርናሽናል ሪኮግናይዝ የሆነው መንግስት ጋር ነበር በፊት ሪሌሽን የነበራት። አሁን ግን ከዚህኛውም ጋር በተወሰነ መልኩ ሪሌሽን መጀመሯ ይታወቃል። ለማንኛውም የሁለቱም መንግስታት መሪዎች የበዛኛው ኢንተርናሽናል ሪኮግናይዝ የሆነው መንግስት መሪም ሆነ የራይቫሉ መንግስት ዲፋክቶ መሪ የሆነው ኸሊፋ ሐፍታር በዚህ ጉዳይ ሀዘናቸውን እየገለጹ ነው ያሉት። ለማንኛውም ግን ከጀርባ ያለው ነገር ምንድን ነው? ማን ነው? ጀስት ራንደም ብልሽት ነው ወይስ ከጀርባ እጅ አለ የሚለው ጉዳይ ለማጣራት እንግዲህ በሁለቱም ሀገራት ጆይንት ኮሚቴ እንግዲህ ወደ ስራ ይገባል ተብሎ ይጠበቃል። ሰው አይገሱ ቢልሲ ቢስሚላሂ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዤላችሁ የመጣሁት ነጥብ አብዛኞቻችን የምንዘናጋበት ነጥብ ነው ብዬ ነው የማስበው። ወላኪን በዚህ ሳምንት እኔ ላይ የተከሰተ የሆነ ክስተት ስላለ ያን ነገር ነግራችሁና ከዚያ በኋላ ተጠቀሙበታላችሁ። ጉዳዩ ከዱዓ ጋር ነው የሚያያዘው። ዱዓ ስናደርግ እንዴት ምንረሳቸው ነገሮች እንዳሉ እኔ ብዙ ጊዜ የሆነ ነገር ሲያጋጥመኝ ዱዓ አደርጋለሁ። አልহামዱሊላህ አላህ ይመስገን። ዱዓ ሳደርግ ደግሞ አላህ ያን ነገር ያሳካልኛል። ብዙ ጊዜ ዱዓ አድርጌ አይቻለሁ። አልহামዱሊላህ አላህ Subhanahu Wa Ta'ala አይከለክለኝም። አንድ ይሄ ነው። ሁለተኛ ነገር ደግሞ ዱዓ ሳደርግ የከበደኝን ነገር ለኡማና ለባባ ነው የምነግራቸው። ደውዬ ኡማ እንዲህ አይነት ጉዳይ አለብኝ፣ ባባ እንዲህ አይነት ጉዳይ አለብኝ ብዬ ነው የምነግራቸው። አላህ Subhanahu Wa Ta'ala ያን ነገር ያሳካልኛል። ሰሞኑን የተከሰተውን ነገር ልንገራችሁ። የእናትና የአባት ዱዓ ምን ያህል እንደሚደርስ ማለት ነው። የሆነ ቪዛ አፕላይ አድርጌ ስጠብቅ ነበር። ቆየብኝ በጣም حتى በስንት ሺህ ዶላር የቆረጥኩት ቲኬቱን ላይ እየተበላሸ ነበር። ብዙ ነገሮች እንትን አሉ። ብከታተል አልስተካከላለኝ። ዱዓም አድርጌ ነበር። አላህ Subhanahu Wa Ta'ala ያዘገየበትን ምክንያት ያውቀዋል። ሲዘገይብኝ ጊዜ ሌሊት ላይ የዛሬ 3 ቀን መሰለኝ 3 ቀን 2 ቀን ሌሊት ላይ እኛ ጋር 2 AM ነበር፣ ማለትም ከሌሊቱ 8 ሰዓት ማለት ነው። አገር ቤት ደግሞ ወደ መግሪብ አካባቢ ነው፣ 12 ሰዓት አካባቢ ነው የሚሆነው። ለኡማ ደወልኩላትና ኡማ እንዲህ አይነት ጉዳይ አለብኝ፣ ቪዛዬን አዘግይተውብኛል፣ ቪዛውን ካላገኘሁ ደግሞ ወደ መዲና መመለሱ ሊቆይብኝ ነውና ብዙ ሺህ ያወጣሁበት ቲኬት አለኝ፣ ስለዚህ ለመች ነው የምትፈልገው አለችኝ። ኢንሻአላሁ ተዓላ ቢቻለኝና አላህ ነገ እንኳን ቢያመጣልኝ ደስ ይለኛል አልኩት። ሹፍ ነገ ማለት እኔ አሁን ያለሁበት ነገ፣ እኔ አሁን የምላችሁ ነገ እኔ ጋር ያለው ነገ ማለት ነው ለሀገራችን ሌሊት ነው። ምክንያቱም እኔ ጋር ሲነጋ አገር ቤት ከሌሊቱ 6 ሰዓት 7 ሰዓት ነው የሚሆነው። ስለዚህ አሁን ነገ ስል ያ ነገር ለኔ ነገ እንደማይደርስ አውቃለሁ፣ ግን በኢትዮጵያ ነገ ራሱ ከደረሰ በሚል ነው የኔ ዱዓ የነበረው። ምክንያቱም ቢሮ ስለሚዘጋ ምናምን ነገር። ከዚያ ችግር የለውም ኢንሻአላሁ ተዓላ ጠዋት ስትነሳ ታገኘዋለህ ሂዳለችኝ ኡማ። ባባ ጋር ሄጄ ደወልኩ። ባባ እንዲህ አይነት ጉዳይ አለብኝና ዱዓ አድርግልኝ። ባባ አልጠየቀኝም ለመች ነው የምትፈልገው የሚለውን። ኢንሻአላህ ነገ ጠዋት ታገኘዋለህ ሂዳለኝ። ወላሂ ስተኛ ቼክ አድርጌ የተኛሁት፣ ምክንያቱም በዚሁ ቅጽበት አላህ Subhanahu Wa Ta'ala ተቀብሎንስ ቢሆን አልኩና ቼክ ሳደርግ ምንም ነገር አልነበረም። ተኛሁ። ጠዋት ላይ ሲነጋ ለፈጅር ሰላት ተነሳሁኝ። ሌሊት 8 ሰዓት ተኛ። ወዲያው ፈጅር ሰላት ደግሞ 10 ሰዓት ከምናምን ነበር የሚሆነው። 10 ሰዓት ከምናምን ተነሳ፣ ማለትም የ2 ሰዓት ዲፈረንስ ነበር። ምሽት ነው፣ ቢሮ ዝግ ነው። ኦንላይን ገብቼ ቼክ ሳደርግ ቪዛው መጥቷል። መጀመሪያ መዲና የሄድኩ ጊዜም አስታውሳለሁ። ኡማ ቁርአን እየቀራች ከፈጅር ሰላት በኋላ ማታ ላይ ቼክ አድርጌ ነበር። የተኛሁት ምን ነገር አልነበረም። የዚያን ቀን በጣም ስከታተል ነበር። ኡማ ሰሞኑን ቪዛ ይመጣል ብለውናል፣ እስቲ ዱዓ አድርጊልኝ አልኳት። ፈጅር በኋላ ቁርአን ትቀራለች ኡማና ኢንሻአላሁ ተዓላ አላህ ያምጣልክ ሂድ ልጅ አለችኝ። ወላሂ አላህ ምስክሬ ነው። ከዚያው ዘወር ብዬ ቼክ ሳደርግ የኢንተርኔት ገብቼ ቪዛው መጥቷል። የዚያኔ ማለት ነው። አሁን ይሄኛው ተደገመብኝ ሁለተኛ ጊዜ። ምን ልላችሁ ፈልጌ ነው፣ አብዛኞቻችን የምንረሳው ትልቁ የዱዓ በር እናትና አባት ናቸው። ብዙ ሰዎች
ዳዕዋ የሚያደርግ ሰው ጋር ይሄዱና ዱዓ አድርጉልኝ እስቲ ዱዓ አድርጉልኝ ይላሉ። ችግር የለውም ትንሽም ቢሆን ሳሊህ ነው ብለህ የምታስበው ሰው ጋር ሄደህ ዱዓ አድርግልኝ ማለቱ ክፋት የለውም። ነብያችን ሰለላሁ ዐለይሂ ወሰለም ስላደረጉት የእሳቸው ሱና ስለሆነ። ግን ከማንም በላይ ልትቀርባቸው ዱዓ ልታስደርጋቸው የሚገባውና ትልቁ ደግሞ እናትና አባትህ ናቸው። አንዳንድ ወንድሞችማ ያሳዝናሉ። ለእናት ለአባቶቻቸው ክፉ ሆነው እናት አባቶቻቸውን በስንት ነገር አዛ ያደረጉ መሻይኾችን እንከድማለን ይላሉ። መሻይኾችን እንትን እንላለን እናከብራለን ምን እንላለን። ላ ትልቁና ያኒ እናትና አባቶች ናቸው አውላ ቢልማዕሩፍ መልካም ነገር ልትሰራላቸው የሚገባው ዱዓ ልታስደርጋቸው ጥሩ ነገር ጥሩ ውለታ ልትውላቸው የሚገባው እናት አባት ናቸውና በጣም ስለገረመኝ ነው። ምክንያቱም የመጀመሪያው ቪዛይም ሲመጣ አላህ Subhanahu Wa Ta'ala በኡሚ ምላስ ላይ ያ ነገር እንዲደርሰኝ አድርጎ ወዲያው ዘወር ብዬ ማግኘቴ አሁንም ድጋሚ ደግሞ ባባና ኡማን አናግሬ ዘወር ብዬ ጠዋት ላይ ሊከሰት የማይችል ነገር ነው። ምክንያቱም ምሽት ላይ የሳዑዲ ቢሮዎች ዝግ ናቸው። ምሽት ላይ አይደለም በኢትዮጵያ አቆጣጠር ከቀኑ 8 ሰዓት 9 ሰዓት ራሱ ብትሄዱ አታገኟቸውም፣ ዝግ ነው ቢሮ። እንዴት ሌሊት ላይ ያ ነገር ተሰርቶ እንደተጠበቀኝ አላውቅም። ምን ይታወቃል አየር ላይ እነሱ አፕሎድ አድርገው አፕሎድ አልደረገ ያለውን ነገር አላህ Subhanahu Wa Ta'ala በእናት አባቴ ዱዓ ፈቶት ቢሆን